እስኪ እንትን በል ጠንካራ ሰው ማለት እዚህ ዓለም ላይ ህይወትን ለማሸነፍ የሚታገል ሰው ነው። አላህን ከማምለኩ በተጨማሪ ታጋይ ሁላ ህይወት እንቅልፋም ሰዓቱ ታጋይ ሁላ ህይወት እናትና አባትን አንሳቸው ያንተን ህይወት ቀጥ ለማድረግ እነሱ ዝቅ ብለው አሳልፈዋል። ልክ ስታድግ ዝቅ ይላሉ ያረጃሉና የዛኔ አንተን እንዳነሱ የዛኔ አንተን በተራ እነሱን ለማንሳት ውጣ ከሀገር ስራ። ጀግና ሰው ማለት ይሄ ነው። ካልሆነ ሰላም ከተሰማህ አንተ እናትና አባትህ ዝቅ ያለ ህይወት እየኖሩ አንተ ያኔ ወንድ ልጅ አይደለም፣ በቃ ሞታል። የሰው ልጅ ሁለት ጊዜ ይሞታል። አንደኛ በህይወት እያለ ይሞታል መኖር ላለበት ዓላማ ሳይኖር ሲቀር ጊዜ፣ ሁለተኛው ደግሞ ከዚህ ዓለም በሚሰናበት ጊዜ የሚሞተው ሞት ነው። ከባዱ ሞት ግን የመጀመሪያ ሞት ነው። ገብቶሃል? ያኛው ያለ ነው በቃ ይቀርልህ። ይሄ ግን የመጀመሪያው ሞት በቃ አንተ የዛኔ በቃ ምን ብዬ ልናገር? አባታችን አደም አለይሂ ሰላም ገና ከሰው ልጆች ታሪክ እስኪ እንመለስ። ምን እንዳለው አላህ ሱብሓነሁ ወተዓላ ተመልከቱ። አንተ አደም ሆይ አለው ፈቁልና ያ አደም ኢነ ሃዛ ዐዱውን ለከ ወሊዘውጅከ ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ። የሚገርም ንግግር። ሁሌ ይህን ቁርአን ባየሁ ቁጥር ወንድ ልጅ መስራትና ቤተሰቡን መቻል ማስተዳደር እንዳለበት የሚገልጽ የሆነ አንቀጽ ነው። አንተ አደም ሆይ አለው አላህ ወደ ጀነት ሲያስገባው ብላ ጠጣ እንደፈለክ ካለው በኋላ በጀነት ውስጥ ኢነ ሃዛ ዐዱውን ለከ ወሊዘውጅከ፣ ይህ ሰይጣን ለአንተና ለሚስትህ ጠላታችሁ ነውና ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ፣ አደራ ከገነት እንድትወጡ እንዳያደርጋችሁ፣ ከወጣችሁም አንተ ትደክማለህ ትለፋለህና አሉ። በጀነት ሁሉ በእጃቸው ሁሉ በደጃቸው ነው። አደምም ሐዋም አይደክሙም አይለፉም፣ ሁሉ ጸጋ እንደፈለጉ ነው። ከዚህ ከወጣህ ወደ ምድር ከወረድክ ግን እርሷ ላይ ሳይሆን ልፋትና ድካም በአንተ ላይ ብቻ ይሆናል አሉ። እርሷ ምንም የለባትም ሴት ልጅ። አንተ ትለፋለህ ትደክማለህ በቃ አሉ። ጥረህ ግረህ ሚስትህን የማስተዳደር ኃላፊነት አንተ ትወስዳታለህ አሉ። ገና ጀነት ሲያስገባ ነው የሚነገረው። ከዚያም አደም ወደ ምድር ሲመጣ ጊዜ ሰርቶ ለፍቶ ደክሞ የማስተዳደር ኃላፊነት ራሱ ወሰደ። ዛሬ ላይ ግን ስርዓቱ ተቀየረ። በጣም የሚያሳዝነው ሴቶች ወጥተው ከሀገር ተሳደው ለፍተው ደክመው ገንዘብ ያመጣሉ። ወንድ ልጅ ቁጭ ብሎ ይቀበላል። ያን ላኪን የት ነው ያስገባሽው? የወሩ ደሞዝ ይላታል። እግርና እግሩ እንደዚህ ሰቅሎ ምናምን ወንበር ላይ ሚስት እኮ ልክ ያለው ሳውዲ ይላል። ሚስት ልክ ያለ ሳውዲ ላኪው እንጂ ብሩ ይላል። የት አስገባሽው አንቺ? ብዙ አመታቶቿን በዛው ትቀጥላለች። ከዚያ ልክ ስትመጣ ጊዜ በራሷ ገንዘብ ሌላ ሰው ምናልባት አግብቶባት ምናምን ይጠብቃታል። ሌላ ትኩሳት እንደገና። ልክ ስትመጣ ጊዜ ለፍታ ደክማ የሰራቻትን ቤት ካልተካፈልኩሽ ይላታል። አሁን እሷ አካፍሪ ብሏት አካፍያለሁ እያለች ነው። እዛ የሰው ፊት ገርፈዋት ምናምን ሰርታ ያመጣቸውን ገንዘብ እዚህ ወንድሟ በልቷት በቃ ምንም ማድረግ አልችልም እኔ እንትን ብያለሁ ብሎ ይጠብቃታል። እንደገና ሌላ አመታቶችን ሄዳ ተመልሳ እኔ አለመጨለላቸው በጣም ይገርመኛል። ጠንካራ ናቸው ወላሂ ላዚ። አስቡት ህይወትን ለማሸነፍ ብለህ ወጥተህ የቤተሰቦችን ህይወት እያገዛችሁ እንደገና ለራሴ የሚሆነኝን ገንዘብ አስቀምጫለሁ ብለው ልክ ሲመጡ ጊዜ ባዶ ሆኖ ሲያገኙት ጊዜ እንደገና ያን ሁሉ ያነጎደችው አመታት እንደገና ተመልሳ ለመስራት እንደውም ይሄዳሉ። ይሄንን ሁሉ እንትን ህመማቸውን ቻል አድርገው አንተ እኮ ነው ወጥተህ እህትህን